ወደዚህ ስፍራ ለመምጣት ጉዞ ሲጀምር እንዴት አሁን በዚህ ሰዓት እዛ ትሄዳለህ? አካባቢው ሰላም አይደለም፣ ችግር ቢፈጠርስ የሚል በጣም ብዙ ጭቅጭቅ ነበር። ስለት ግን ስለት ነው። ስፍራው አይደለም እኔ በጣም ብዙ ሰዎች የሚረግጡት፣ በጣም ብዙ ሺህ ሰዎች የተፈወሱበት፣ ልጃቸው የነበሩ ሰዎች በገድሉ ታሽተው ልጅ ያገኙበት። ታዲያ ይሄ ስፍራ እምነቱ አውሮፓና አሜሪካ ድረስ እየተላከ በጣም ብዙ ሰዎች የተፈወሱበት፣ በሆስፒታልና በሕክምና አይቻልም ጥቂት ቀን ቀርቷል የተባሉ ሰዎች መጥተው የዳኑበት፣ በታሪክ የሚነገር ሳይሆን በአካል ስፍራው ላይ በጣም ብዙ ሰዎች ለምስክርነት የሚጋፉበት ቦታ ነው። ማየት ማመን ነው። ናና ኤው ተብዬ ነበረ። ልክ ስለቴ ሲሰምርልኝ እነሆ ከዚህ የተሻለ አጋጣሚ አላገኝም ብዬ እኔም መጥቻለሁ። ወደዚህ ገዳም የመጣሁበት መንገድ ከባድ ነው ሲሉኝ ቅድም እስካሁን እያሰብኩኝ ነው። ምን ማለት ወት ነው? በሽታው የጀመረኝ ትምህርት ቤት እንዳለሁ ነው። ምን ነበር ህመሙ? ህመሙ በድሮ ነቀርሳ ይባላል። እሺ፣ ያው ግን ሲጀስም መረመር ወደ ካንሰር ተቀይሯልና ቅንጭላት ውስጥ እጢ ያለው ያን እጢ ደግሞ ከ37 በላይ ሆኗል። እጢው የተለያየ ቦታ ማለት ነው? አዎ የተለያየ ቦታ ነበረ። ከዛም ሙሉ በሙሉ እና ላይ ሲቆጣጠር ሲሞላ ወደ ጉሮሮዬ መውረድ ጀመረ። ጉሮሮዬ በሙሉ ተቆጣጠረኝ። ከጉሮሮዬ በታች ወደ መላ ሰውነቴ መሰራጨት ጀመረ። በአፍንጫዬም በጆሮዬም በአፌም ሁሉ እዥ መውጣት መፍረጥ ሲጀምር ሰው ሁሉ ተጸየፈኝ። እሰድበታለሁ የፈላ ውሃ። ያን ፈላ ውሃ ስሰድ ቁስል ሳከው እንደሚያስደስተኝ ያስደስተኝ ነበረ። ፍልውሃው ሲገባና ተስፋ ቆርጬ እባካችሁን ግደሉኝ ለነፍስ ሆናቸዋለሁ ብዬ ሁሉም ማጸናቸው ነበረ። ቢላዋ አካባቢ አይቀመጥም፣ የሰላ ነገር አይቀመጥም። ምክንያቱም ራሴን ማጥፋት ሁሉ እመኝ ነበረ። አንደኛው ቀን በዚህ በጆሮዬና በአፌ የሚወጣው በአፍንጫ የሚወጣው አያቆም። እዛም በኋላ ያው ስልስል ሐምሌ 4 ገብቼ ነሐሴ 12 የሚካኤል ሙሉ በሙሉ ፈነዳ። ትል የሚመስል ገመድ የሚመስል ነገር ሁሉ ይወጣ ነበር ባይኔ። በጣም ከዚህ እስከዛ ማዶ ሰው መቅረብ አይችልም፣ ሽታሉ። ከዛም በኋላ እየጎደለ ሲመጣ ሆዴ ላይ ያለው ቀረና እንደዚህ አበጠ። ሆዴ መውረድ አልችልም። ወደ ጸበሉ ሰው የለም፣ ሁሉም ወደ የቤቱ ገብቷል። እንደ ዕቃ ተንከባለ እየወረር እያመመኝ እያልኩ ይቁስል ነው፣ ሰውነት ይቁስል ነው። ተንከባለ እየወረርኩና የተቀዳ የጸበልተኛ ጀሪካ አገኘሁ። ያንን ጸበል እንዲተኛውና ግማሹ እየፈሰሰ ግማሹ ተኝቼ ጠጣሁት። ማማት ጀመርኩ። በመቀመጫዬ እንግዲህ ለመጀመሪያ ራሴን ሳልስስ ደም ነው የሚወጣው። አመጣለሁ። ከዛ መጨረሻ ላይ አውሬው ሲወጣ ራሴን ሳትኩ። ራሴን ስስት እኒህ አባ ምረት የሚባሉ አባት ፈልገው መጥተው አነሱኝ። ካነሰው ወሰዱኝ። በኋላ እንግዲህ በሌላ ጊዜ ሲነግሩኝ 71 ልጅ ነው ተልትለው ያወጡት ከባብ ውስጥ ማለት ነው። አውሬው ሆዱ እንደዚህ ተለፋፍቷል። አውሬ ሲሉ ምን ነፍሳት ነገር ለምሳሌ የእባብ እናት እርሻ ስናርስ የምናገኘው ነፍሳት አለ። እንደሱ ነው፣ ግን ሆዱ እንደዚህ የተነፋ ነው። 148 ነፍሳት ከሆዴ ወጣ። በስምህ ታምኛለሁ እንዳትተወኝ፣ ለሚያሳድደኝ ጠላት ለሞት አትስጠኝ። ምንድን ነው አባቴ? እግሬም መጀመሪያ አይችልም ነበረ። አሁን በ5 ቀን ሄድን ያለው። ማን ነው ስም? ሳለ አምላክ። ስትመጣ ታዲያ በምንድን የመጣው? እግር ካልሰራ በመኪና መጣው። እዚህ ስወርድ እየታዘልኩ ምናምን ነበር ማለት። ማን ያመጣ? ወንድሜ። በስንት ቀን ተጠምቀን ሄዳንከ? 5 ቀን። መጀመሪያ እግር ይሰራ ነበር ድሮ? አዎ የእንቁጣጣሽ ነው የተነሳብኝ። ያመመ። ምንድን ነው ያመመ? እኔ እንጃ አላውቀውም። ዞሮ እግሬንም እጄንም ስንክል ነው ያደረገኝ። ሐኪም ቤት እህቴ ወስደኝ ምናምን አባቴም እህቴም ወስደውኝ አዛም በኋላ መፍትሄ ሳይገኝ ብዙ ብር አውጥተው አዛም በኋላ በዚሁ በሐኪሙ አንስተን በዚህ መጣን። ስለ ገዳሙ እንዴት አወቃችሁ? አባቴ ያውቅ ነበር በፊት። በጣም ይገርም ነው። እሺ ለማንኛውም እንኳንም እግዚአብሔር ሰማ፣ አንተን የሰማኛንም ይስማን። እናመሰግናለን። እኔም ተደርጎልኝ ነው የመጣሁት። እሺ ይህንን ምስክርነት ለመስጠት የመጣሁት ወድጄ ሳይሆን ተገድጄ ነው። መጋቢት ወር ላይ ይመስለኛል አንድ ቀን ተደወለልንና ስልክ ሄድን ወደ ጠቅላይ ቤተ ክህነት ብፁዕ አባታችን ብፁዕ አቡነ አብርሃም ባሉበት የአቡነ ሀብተ ማርያም ገዳም አባቶች እነ ዲያቆን ዶክተር ቴዎድሮስ በለጠ ሌሎችም የቤተ ክርስቲያን ሰዎች ባሉበት
ይሄ በአቡነ ሀራ ድንግል ገዳም ያለው ችግር ተነገረን እና በጣም ሰፊ መሬት የለውም ገዳሙ ያለውን መሬት የአካባቢ ሰዎች እየኖሩበት ነው። በጣም ብዙ ችግር ተነገረን። አሁን ችግሩን ለመድገም አይደለም እና ገንዘብ ብታሰባስቡና ይሄንን ገዳም እንደው የራሱ መሬት እንዲኖረው ብናደርግ ተባለ። ያው ብፁዕ አባቶች ፊት እምቢ አይባልም። እሺ ብለን ወጣን። ከወጣን በኋላ ግን ከሚመለከታቸው ሰዎች ጋር ቁጭ ብለን ረጅም ሰዓት አወራን። ስናወራ የኛን አሰራር አስረዳናቸው። አሰራራችን እንደዚህ 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 ይጠይቃል፣ ወረፋ አለ፣ ከናንተ ቀድሞ የተመዘገቡ በጣም ብዙ አሉ እና መስራት እንኳን ብንችል የምንሰራው በዚህ ጊዜ ነው ብለን ወረፋውን ነገርናቸው። ከዛ አዘኑ። በዛ እነሱ ቶሎ ነው የፈለጉት። ተለያየን ማለት ነው። ከተለያየን በኋላ እኔ በሚያዚያ ወር ሚያዚያ 12 ድሬዳዋ ላይ ስታንድ አፕ ኮሜዲ ላቀርብ ማስታወቂያ ጀመርኩኝ። ማስታወቂያ እየሰራው እያለ እዚህ አዲስ አበባ ደግሞ ተከታታይ ሾው ነበረኝ ስታንድ አፕ ኮሜዲ። አንድ ቀን በቀን 2 ጊዜ ሰራው። ቀን 8 ሰዓት እና ማታ 2 ሰዓት። ኮሜዲው 1 ሰዓት ከ50 ደቂቃ ቆሜ ነው የምሰራው። ስለዚህ ስቆም ከረጅም ዓመት በኋላ በልጅነቴ ኪንታሮት ያመኝ ነበረ። በጣም ያመኛል። ሲያመኝ በቃ ያብጣል፣ ይደማል። ሽንት ቤት ስቀመጥ በጣም በቃ በቢላ የምታረድ ያክል ነበር የሚሰማኝ እና ያ ህመም ተነሳብኝ ማለት ነው። ከረጅም ዓመት ከ20 ዓመት ምናምን በኋላ ያ ህመም ተነሳብኝና መቆም አልቻልኩም። በቃ በጣም ፔን አለው፣ ይወጋል። እንደ መርፌ የምወጋ ነው ይመስለኝ መቀመጫዬን። በጣም ያመኛል፣ በጣም አበጠ እና መቆም አልቻልኩም፣ መተኛትም አልቻልኩም፣ መቀመጥም አልቻልኩም። ስቀመጥም ያመኛል፣ ያው በመቀመጫዬ ነው የምቀመጠው። ስቆምም ያመኛል። ስለዚህ ብቸኛው መተኛት የምችለው በምኔ ነው? በደረቴ እንደ ዋናተኛ ፊት ለፊት። ከዛ እየባሰ ሄደ፣ በቃ እየባሰ ሄደ። የኛ ስራ ጫና በጣም አለው። ቀን ቀረጻ ነው፣ ማታ ኤዲቲንግ ነው፣ እረፍት የለምና ካልተሰራ ደግሞ ያው 30 ምናምን ሰራተኛ ደሞዝ አለ፣ ቤት ኪራይ አለ፣ ብዙ ነገር አለ። ቪዲዮ ሰርተን ቶሎ ካለቀቅን ጫናው በጣም ከባድ ነውና ለኔ 3 ቀን ማረፍ በጣም ከባድ ነው በአሁኑ ሰዓት ማለት ነው። 3 ቀን መተኛት አይቻልምና ተኛው ቤት። ከዛ ምን ትዝ አለኝ፣ ብፁዕ አቡነ አብርሃም ልንወጣ ስንል ምን ብለውኛል? ከ20 ቀን በፊት የአቡነ ሀብተ ማርያም እምነታቸው በጣም መድኃኒት ነው፣ በተለይ ለቁስል ነገር፣ ለቁስል፣ ለኪንታሮት፣ ለካንሰር እና ስላለኝ ትወስዳለህ ብለውኝ ነበረ። እና የዛኔ የሰጡኝ በማዳበሪያ ነው። በማዳበሪያ በትንሽዬ ማዳበሪያ ሙሉ በቃ ማለት እድሜ ልክ አያልቅም ብጠቀመው፣ በጣም ብዙ ነው። እና የት እንደተቀመጠ ሁሉ ረስቼው ነበር፣ አምጥቼው ማለት ነው። ከዛ ትዝ አለኝ ሲያመኝ ማለት ነው። እስኪ ያንን እምነት የት ነው ያረግሽው አልኩኝ። ቤት ውስጥ ያለችው እህቴን አምታ ሰጠችኝ። አሁን ቁስል ላይ እምነት መቀባት ይከብዳል አይደል? ለምን? ቁስል ነው። እምነት ደግሞ እንደምታውቁት ከአፈር ከአመድ ነው የሚዘጋጀው። ስለዚህ የሳሳ ቁስል ላይ አፈር መቀባት ጭራሽ እንደውም ያማል አይደል? ስለዚህ ያስፈራል። ግን ያው እምነት ነው። ስለዚህ በእምነት መቀባት ጀመርኩኝ፣ ያንን እምነት ማለት ነው። እና 2 ነገሮች ከፊት ለፊት አሉ ያሳሰቡኝ። አንደኛው የሐመረ ብርሃኖች ኤግዚቢሽን ነበራቸው፣ ኤግዚቢሽን ማዕከል ተገኘልን ብለው ቀድመው ነግረውኛል። ሁለተኛ ስታንድ አፕ ኮሜዲ ኦልሬዲ ቲኬት እየተሸጠ ነው፣ ሰው ቲኬት እየገዛ ነው፣ መጥቶ ቆሞ ይቀልዳል ብሎ ማለት ነው ድሬዳዋ። እኔ እዚህ እንኳን ልቆም እንኳን 2 ሰዓት ልቆም 2 ደቂቃ መቆም የማልችልበት ሁኔታ ነው። በደረቴ ተኝቻለሁ ቤት። ስለዚህ በጣም ጨነቀኝ። እምነቱን እየተቀባው አልዳንኩ። የመጀመሪያ ቀን ተቀባው ምንም ለውጥ የለም። ሁለተኛ ቀን ተቀባው ምንም ለውጥ የለም። ሶስተኛ ቀን ተቀባው ምንም ለውጥ የለም። እኔ ደግሞ በህይወቴ ችግር ከገጠመኝ ችግሩ ችግር እንዳልሆነ አውቃለሁ፣ መልእክት እንደሆነ አውቃለሁና ማሰብ ጀመርኩ። ምንድነው ሚስ ያረኩት ነገር? ለምንድነው ማልድ ነው? የአቡነ ሀራ ድንግል እምነት እንኳንስ ኪንታሮት ካንሰር ያድናል አይደል? ለምንድነው ማልድ ነው እያልኩ ሳስብ ትዝ አለኝ፣ ያ ስብሰባ ትዝ አለኝ። ገብቷችኋል? ከዛ ኦኬ ጉዳዩ ይሄ ነው። እሺ ስለዚህ በቃ
እሰራለሁ አልኩኝ። በራሴ በውስጤ እታዘዛለሁ፣ እሰራለሁ። ዶክመንተሪ ቦታው ላይ ሄጄ እሰራለሁ። ልሳል አልኩና እምጸልይበት ቦታ ላይ አቡነ ሀራ ድንግል በቃ እሺ ገብቶኛል፣ በቃ የፈለጉት ነገር በቃ ይፍቱኝ፣ እኔ ኮሜዲ አለብኝ፣ እኔ መድረክ አለብኝ፣ ትኬት ሸጫለሁ፣ የሰው ብር በልቻለሁ። ስለዚህ አንደኛ ገዳሞት መጥቼ ዶክመንተሪ ቪዲዮ ሰርቼ እንዳዳኑኝ እመሰክራለሁ ብዬ ተሳልኩኝ። እንዳልኳችሁ ነው፣ ተኝቼ ነው የምውለው፣ መቆም አልችልም። 5 ደቂቃ ከቆምኩ መርፌ እንደተወጋ ሰው ነው የሚያመኝ። ከዛ በማግስቱ የመሻል ስሜት ተሰማኝ። በዚህ ፍጥነት አልኩ፣ ደነገጥኩ። ቆይ እንጂ ትንሽ አግደርድሩኝ እንጂ እንዴት በዚህ ፍጥነት? ከዛ የዛን ቀን አንድ ኢቨንት ነበር የተጠራሁት። ደፍሬ ልውጣ እንዴ አልኩኝ። አይ ይቅርብኝ፣ ቆይ ልዳን ነገ አልኩ። በማግስቱ ሐመረ ብርሃን ዝግጅት አለ። በተሳልኩኝ ዛሬ ተሳልኩ፣ ነገ ትንሽ አገገምኩ። በሶስተኛው ቀን የሐመረ ብርሃን ዝግጅት ኤግዚቢሽን ማዕከል ነበረ። ገላዬን ታጥቤ ልብሴን ለባብሼ ቢያመኝም ይመመኝ ብዬ ሄድኩኝ። እሱን ኤግዚቢሽን ጎብኝቼ ተሳትፌ የመጣው እግዚአብሔር ይመስገን። 1 ሳምንት ባልሞላ ጊዜ ውስጥ ሙሉ ለሙሉ ኦሬዲ በሶስተኛው ቀን 100% ስሜቱ ቀረ፣ ፔኑ ጠፋ፣ እብጠቱ ቀነሰ። በሳምንቱ ግን እኔ ሙሉ ለሙሉ እግዚአብሔር ይመስገን ድኜ ምስራቅ ሐረርጌ ሄጄ ዶክመንተሪ ቀረስኩኝ። በማግስቱ ሐረር ድሬዳዋ ላይ ስታንድ አፕ ኮሜዲውን ቆሜ ሰራሁኝ ማለት ነው። እና በጣም የሚገርመው ነገር ቪዲዮውን ለመቅረጽ ፕሮግራም ያደረግነው ከነገ ጀምሮ 3 ቀን ነው። ነገ ከነገ ወዲያና ሮብ አቡነ ሀራ ድንግል ይሄንን ችግር የሚያሳይ ዶክመንተሪ ለመስራት ፕሮግራም ይዘናልኛ። በ24 ይሄ ነገር እንዳለ ከሳምንት በፊት ስሰማ እኔ ራሴ ነኝ ቀድሜ ደውዬ የምትፈቅዱልኝ ከሆነ ታምራቸውን መሰክራለሁ ያልኩትና እንደኔ በጣም በከባድ ህመም ለምትሰቃዩ በተለይ በኪንታሮት ህመም ረጅም ጊዜ የምትሰቃዩ ሰዎች ካላችሁ የአቡነ ሀራ ድንግል እምነት እኔን አድኖኛል፣ እናንተን የሚፈውሳችሁ። አመሰግናለሁ። አቡነ ሀራ ድንግል ኢትዮጵያዊ ጻድቅ ሲጾሙ እየኖሩ በቀን የሚመገቡት አንድ ኮል እንኮይ ነው የሚመገቡት። አንድ ወይሽ በእናንተ ቋንቋ አንድ አፕልም በሉ፣ ችግር የለም። አፕል እኮ እንደ አፕል አይጣፍጥም። አንድ ፍሬ ነው የሚበሉት። በዘመኑ የነበረው ንጉሥ ሱስንዮስ በሃይማኖት ስለተለያዩ ነገር ተሰርቶባቸው ሊገላቸው ፈልጋቸው አስጠርቶ ጎንደር ወሰዳቸውና ለምንድነው እማትጾም ማነው እኔ ለምንድነው እኔን የምትቃወም ሊል ነው የጠራቸው። ሂደው ግን ከቤተ መንግስት ሲቆሙ ለምን ጠራይ ሲሉት እንዲሁ እንድትባርከኝና ሰላም ልል ነው ብሎ ነው የሰደዳቸው። ለምንድነው እንደዚህ ያደረገ ሲባል ግርማ ሞገስ፣ የተራቡለት ክርስቶስ፣ የተጠሙለት ክርስቶስ፣ እናት አባት የተውለት ክርስቶስ፣ ብቻቸውን የተሰቃዩለት ክርስቶስ፣ ከፍቶታት እኮያት ከአጣውር ኩሳት ከስጋ ጋር ከአጋንንት ጋር ከአራዊት ጋር ከብርድ ጋር ከፀሐይ ጋር ከብቸኝነት ጋር ከስደት ጋር የታገሱለት ክርስቶስ ግርማ ሞገስ ሰጣቸው። እናንተ ተከሳችሁ በሄዳችሁ ጊዜ እናንተ የምትናገሩ አይምሰላችሁ፣ የሰማይ አባታችሁ መንፈስ በእናንተ ላይ ይናገራል ያለው ተፈጸመላቸው። ወመምህር ዘይትቃወም ለነ የሚከራከርልን መምህራችን ክርስቶስ ነው የተባለው ለዚህ ነው። አንደበት ይሆንልን ዝግ የሆነው አንደበታችሁ በተከሰሳችሁበት እየሰረቃችሁ ተከሰሱ አላልኩም። በምትገደሉበት አፍ ስም ግርማ የሚሰጥ ስጾም ነው። አቡነ ሀራ ድንግል አንድ ቀን ነምር እያባረረ ሚዳቆን እያባረረ ሲል ሩጣ ከአቡነ ሀራ ድንግል የሙጥኝ አለች። እንዳትነካ አሉት። ሳይነካ አስቀሩ። አባቶቻችን እንኳን ለሰው ለሚዳቋ መጠጊያ ናቸው። ለእንስሳት ያዝናሉ። አባታችን አቡነ ሀራ ድንግል ከረራያቸው የተነሳ ምን አድርገዋል መሰላችሁ? አህያቸውን ገንዘው ቀብረውታል። አህያቸውን የማነ ብርሃን የሚባል አህያ ነበራቸው። በጣም ደግ አህያ ነው። ሰው እኮ ደግ ሲሆን አህያ ሁሉ ደግ ይሆንለታል። የማነ ብርሃን ለቤተ ክርስቲያን የሚያስፈልገውን አስራት በኩራት ራሱ ነበር እየዞረ የሚሰበስብ። አምመናን ደጃፍ ሄዶ ይቆማል። እስከሚጭኑት ዝም ይላል። የተጫነውን ይዞ ወደ አቡነ ሀራ ድንግል ይመጣል እና ሲሞት አልቅሰው ገንዘው ነው የቀበሩት። አይ ኢትዮጵያ አህያ በስርዓት የሚቀበርባት ሀገር ሰው በስርዓት አልቀበርባት አለ። እጅግ በጣም እኮ ነው የምናሳዝነው። ወርደን የት እንደደረስን በእውነቱ ማለት
ሐዘን እንዴት እንደጠፋን የሰው ሬሳ የሚጎተትባት ሀገር ሆነች። ዋሽ እምነት ግሩም ነው ጸበል ፈዋሽ አባ ሐራ ድንግል ጭንቄ ደራሽ